ሰላም ሰላም የዩቲዩብ ተመልካቾች እንደምን አላችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው እያልኩ ዛሬ በፒዛ ነው የመጣሁት። ፒዛም እንደምታዩት ሁለት ቲማቲም እና ሁለት ቃሪያ፣ እዚህ ጋር ደግሞ ጥቁር ዘይቱን አለ። እዚህ ጋር ደግሞ የተዘጋጀ ሶስ፣ ይሄ የተዘጋጀ ነው ማለት ነው። ሁሉ ነገር ያለው ሽታ ራሱ በጣም ቆንጆ፣ ጣዕሙ ቆንጆ የሆነ የፒዛ ነው ማለት ነው። ሰልሳ ከምንጠቀም ካቻፕም ከምንጠቀም ይሄ ነው በጣም አሪፍ ማለት ነው። ጣዕም ይሰጣል። ፒዛ ለየት ያለ ጣዕም ነው የሚሰጠው ማለት ነው። እና ብዙ ጊዜ የምሰራው በዚህ ነው። ፒዛ በካቻፕ ምናምን አይደለም። እና በዚህ ተጠቅማችሁ ከለመዳችሁ ሌላ ነገር መጠቀም አትችሉም ማለት ነው። እዚህ ጋር ደግሞ እንደምታዩት ሶፍት እንዳይመስላችሁ ወረቀት ነው። የፒዛ የተለያየ አይነት ምግብ መስሪያ ወረቀት ወይም የብስኩት፣ ምክንያቱም እንዳያር ወይም እንዳይዝ ቆንጆ ሆኖ ከስር እንዲወጣ ነው የሚደረገው ማለት ነው። ይሄን አዘጋጅቻለሁ። እዚህ ጋር ደግሞ ሁለት ቲማቲም እና ሁለት ቃሪያ፣ ምንድነው ቃሪያ ፍልፍል ባሪ ነው የሚሉት እንግዲህ አረቦች ፍልፍል ባሪ ይላሉ። ምንም አያቃጥልም፣ ውሃ ውሃ ነው የሚለው። የኢትዮጵያ ቢሆን በጣም ያስለቅሳል፣ ግን ሀበሻ እኮ ጠንካራ ነው እና የዚህ ሀገር ምንም አያቃጥልም ማለት ነው። ኖርማል ነው፣ ምንም ውሃ ውሃ ነው የሚለው እና ይሄ ይጨመርና ዛሬ ምርጥና ቆንጆ የሆነ ፒዛ ለእናንተ አቀርባለሁ ማለት ነው። እንዴት አሰራሩ ከመጀመሪያ ካያችሁ ምንም ያቅታችሁ ነገር የለም። ማታውቁት ነው የምታውቁት ደግሞ ላይክና ሼር አድርጋችሁ፣ ቤተሰብ ካልሆናችሁ ሰብስክራይብ አድርጉት። ምግብ በደንብ ነው የሚሰራው፣ ግን በጣም ሰልፍ ያለው ቪዲዮ እየቀረጽኩ አይደለም፣ ብቻ ላይ እየገባሁ ነው። እና ቪዲዮ ቢቀርጽ በጣም ብዙ ምግብ ነው የሚሰራው ማለት ነው። ስለ ምግብ ስለሆነ አንድ ኪሎ ዱቄት ይሄ ብቻ ነው የቀረው። ይቺ ብቻ ናት የቀረችው ማለት ነው። ሁሉንም አቡክቻለሁ። አሁን ኩፍ ብሏል እንደምታዩት፣ ይኸው ደርሰዋል። እና እንገናኝ፣ ከታትፈን ብዬ አዘጋጅቼ እንገናኝ እላችኋለሁ። ውድ ፋሚሊዎች በጣማችሁ የበዛን ላይክ እና ሼር ማድረጋችሁን አትርሱ። በረታቱኝ እላችኋለሁ ውዶችዬ። እና ይሄን ይመስላል እንግዲህ ፒዛ አሰራር ምርጥና ድንቅ ቆንጆ የሆነ ጣፋጭ። አገራችሁ ላይ ሄዳችሁ ራሱ መስራት ትችላላችሁ። ለቤት ሳይሆን ለሆቴል መስራት ራሱ ይቻላል ማለት ነው። እና ማወቅ ለማንኛውም መጥፎ አይደለም፣ መልካም ነው እንጂ እላችኋለሁ። እንግዲህ ከታትፌ አዘጋጅቼ እንገናኝ እና ውዶቼ፣ የቅድሙን እንደዚህ አድርጌ ከታትፌ ያለው ማለት ነው። ቲማቲሙን ልክ እንደዚህ ቀጫጭን አድርጋችሁ ክትፉ። ለምን ስትበሉ ቀለል ይላል ማለት ነው። ወፍራም ከሆነ ስትበሉ ትንሽ እንትን ስለማይሆን ማለት ነው። እንደምታዩት ይሄን ሶስቱንም አይነት አዘጋጅቻለሁ፣ ጨርሻለሁ ማለት ነው። ሲቀጥል እዚህ ጋር ደግሞ የቅድሙን ሊጡን ምን አድርጌያለሁ? ጠቅልዬ አንድ ላርጅን፣ አንድ ሚዲያም፣ አንድ ደግሞ ምንድነው ስሞል ማለት ነው። ሶስት ፒዛ ነው የወጣው። ትንሽና አለ እንትን አለ ማለት ልክ ማለት ነው። እና የሚሰራ እንትን ልክ አለ። በጣም ትልቅ ፒዛ መስራት ከፈለኩኝ ትልቅ እንትን አለ። ይቅርታ ጣቴ እዚህ ጋር እየታየ ነው። እና ላይክ ማድረጋችሁን አትርሱ። ኧረ ተው ጣቴ ተው እላችኋለሁ። እና እንደምታዩት ይመስላል። ምግብ መስራት በጣም ድካም አለው፣ ግን ይሄን ያህል ደግሞ ሙያችሁን ታዳብራላችሁ፣ ማታውቁትን ታውቃላችሁ ማለት ነው። አሁን ጨርሻለሁ። እስቲ ዳምጬ ሲነጋ አድርጌ እንገናኝ። ሰላም ቤተሰቦች፣ ተመልሼ መጥቻለሁ። ይሄን የመሰለ ፒዛ እንግዲህ ሰርቻለሁ ማለት ነው። ይሄ ፒዛ ጁበን ማለት ነው። ጁበን ምንድን ነው የሚባለው? ጁበን መንደሬላ ምንድን ነው የሚባለው? እሱ ማለት ነው። ይሄ ነው የምጠቀመው። የፒዛ በጣም አሪፍ ነው፣ የሚጣፍጥ ነው። ብዙ ቅባት የለው፣ ግን አታብዙ፣ ያወፍራል ማለት ነው። እና ወጥቶ ደግሞ እንገናኝ። ይሄ እንደዚህ ያማረ እንደዚህ ቆንጆ አድርጋችሁ ስትሰሩ ለመብላት ራሱ አፕታይታችሁ ይከፈታል ማለት ነው። የእውነት በጣም ነው የሚጣፍጠው። ሰርታችሁ ሞክሩ። ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። ቤተሰብ ሆኖ እላችኋለሁ ውድ ፋሚሊዎቼ።